ሰላም እንዴት ናችሁ? ዛሬ ዳቪንቺ ሪዞልቭ ላይ እንዴት ታይምላይን ክሬት እንደምናደርግ እናያለን። ከባለፈው የቀጠለ ቪዲዮ ነው። ፕሮጀክት እንዴት ክሬት ማድረግ እንዳለብን ባለፈው አሳይቻችኋለሁ። ያንን ቪዲዮ ያላያችሁ ሰዎች ያኛውን ቪዲዮ ሄዳችሁ ማየት ትችላላችሁ። አሁን ወደ ቪዲዮ። እዚህ ጋር ኢምፖርት የተደረጉ ቪዲዮዎች አሉኝ። እንግዲህ ባለፈው አይተናል ቪዲዮ ላይ እንዴት ቪዲዮቻችን ኢምፖርት እንደምናደርግ፣ እንዴት ፕሮጀክት በትክክለኛው መንገድ ክሬት እንደምናደርግ አይተናል ማለት ነው። ዛሬ ደግሞ እንዴት ታይምላይን ክሬት እንደምናደርግ እናያለን። ስለዚህ ታይምላይን ክሬት ከምናደርግባቸው መንገዶች ውስጥ አንደኛው ፋይል እንላለን። ከዛ በኋላ ወረታች እንወርድና ኒው ታይምላይን እንለዋለን። ከዛ በኋላ ስም ስጡ ይለናል። እዚህ ጋር ስም እንሞላለታለን። ሳምፕል እለዋለሁ እኔ ባለፈው ማውርቻችኋለሁኝ። ታይምላይናችንን ፕሮጀክታችንን ሁሉንም በትክክል ኔም ማድረግ ይኖርብናል ማለት ነው። ከዛ በኋላ ዩዝ ፕሮጀክት ሴቲንግ የምትላለች እችን ኦፍ እናረጋታለን። ይህን እንዴት ማስተካከል እንዳለብን መጨረሻው ላይ አሳያችኋለሁኝ፣ ወይንም በራሱ እንዴት መጠቀም እንደምንችል እቺኛውን ቲክ ቦክስ ቼክ አድርገናት ማለት ነው። ለጊዜው ግን ሳምፕል እንላለን፣ ኦፍ እናረጋዋለን። ይህንን ልክ ኦፍ ስናረገው ተጨማሪ ኦፕሽኖች ይዞልን ይመጣል ማለት ነው። ኦፍ እናረጋዋለን። ከዛ ቀጥታ የምናስተካክለው መጀመሪያ ፎርማት ነው። እኔ 4K ላይ ነው የነበረው። ኤችዲ የምትሰሩ ከሆነ ኤችዲ፣ 4K የምትሰሩ 4K ታረጉታላችሁ። 720 የምትሰሩ ከሆነ 720 እንደዛው ታረጉታላችሁ። ሁለተኛ ማስተካከል የምትፈልጉት አሁን ይሄ ሆሪዞንታል የሆነ ሪዞሉሽን ነው። ቨርቲካል የምትፈልጉ ከሆነ እዚህ ጋር ዩዝ ቨርቲካል ሪዞሉሽን የምትላለች እሷን ቲክ ስናረጋት 4Kም ከሆነ በቨርቲካል ያደርገዋል፣ ኤችዲም ከሆነ በቨርቲካል ያደርገዋል ማለት ነው። እኔ ግን ቨርቲካል እንዲሆን አልፈለኩም። እሱን ኦፍ አረጋለሁኝ። ከዛ በኋላ እዚህ ጋር ፍሬም ሬታችንን እንመርጣለን። 25 ከሆነ 24፣ 30 የሚፈልግ ነው። እኔ 30 ላርገው። ከዛ በኋላ ቀጥታ ዘለን የት ነው የምንሄደው? ከለር የምትለው ዋጋ እንሄዳለን። ከለር ታቧ ላይ ከመጣን በኋላ እኔ የምጠቀመው ዳቪንቺ ዋይድ ጋመት ኢንተርሚዲየት ነው። እሱኛውን እንመርጣለን ማለት ነው። ስለነኚህ ታይምላይን ከለር ስፔስ እና ስለ አውትፑት ከለር ስፔስ ማወቅ የምትፈልጉ ከሆነ ከለር ስፔስ እያላችሁ ኮመንት ላይ ጻፉልኝ። ሌላኛው አውትፑት ከለር ስፔስ ሬክስ 709A ነው የምጠቀመው እኔ። ማክ የምትጠቀሙ ከሆነ ሬክስ 709A ታረጉታላችሁ። ዊንዶውስ የምትጠቀሙ ደግሞ ከሆነ ሬክስ 709 ጋማ 2.4 እናደርገዋለን ማለት ነው። ከዛ በኋላ ክሬት ብለን እንፈጥራለን። ስለዚህ ታይምላይናችን ኦልሬዲ ክሬት ተደርጎልናል ማለት ነው። ኤግዛክት ትክክል ለመሆኑን ለማየት እዚህ ጋር እንመጣለን። እቺን በተን እንነካለን። ከዛ በኋላ ዲስፕሌይ ስታክድ ታይምላይንስ የሚላል እሱን ክሊክ ስናደርገው ይሄው ሳምፕል የሚለው ታይምላይን ስሙ አለ። እዚህ ጋር የፈለግነውን ቪዲዮዎቻችንን ኢምፖርት አድርገን ኤዲት ማድረግ እንችላለን ማለት ነው። ሌላኛው መንገድ ደግሞ በተመሳሳይ መልኩ ሲሆን ይህንን አጥፋው። ሌላኛው ራሱ ቪዲዮአችንን መርጠንም ክሬት ማድረግ እንችላለን። ቪዲዮአችን ላይ ራይት ክሊክ እናደርጋለን። ከዛ በኋላ ክሬት ኒው ታይምላይን ዩዚንግ ሴሌክትድ ክሊፕ የሚል ይመጣል። እሱን ክሊክ እናደርገዋለን። ተመሳሳይ ቦክስ ትመጣልናለች። እዚህ ላይ ስማችንን እንሰጣለን ማለት ነው። ቅድም እንዳደረግነው ሳምፕል እንለዋለን። እችኛዋን ቲክ ቦክስ ኦፍ እናረጋታለን። ማኑዋሊ ራሳችን እንድናስተካክል አውቶማቲካሊ ራሱ ሴቲንጉን እንዲያስተካክልልን የምንፈልግ ከሆነ ለሁሉም እንዴት መጨረሻ ላይ ማስተካከል እንዳለብን አሳያችኋለሁ ማለት ነው። ከዛ በኋላ ፎርማት እንመጣለን። ቅድም እንዳደረግነው 4K የነበረውን ኤችዲ ማድረግ እንችላለን። ከዛ በኋላ ቨርቲካል ከፈለግን ይሄኛውን ደግሞ በቨርቲካል ማድረግ እንችላለን። ፍሬም ሬት እንመርጣለን። ቅድምም እንዳየነው ማለት ነው። ብንፈልግ 60 እናደርገዋለን። ከዛ በኋላ ቀጥታ ከለር እንመጣለን። እንዳልኳችሁ ዊንዶውስ የምትጠቀሙ ከሆነ ሬክስ 709 ጋማ 2.4 እናደርጋለን። ማክ ላይ የምትጠቀሙ ከሆነ ደግሞ ሬክስ 709A እናደርጋለን። ስለነኚህ ቪዲዮዎች አሁንም በደንብ የተብራራና ዝርዝር የሆነ ነገር የምትፈልጉ ከሆነ ከለር ስፔስ እያላችሁ ኮመንት ላይ ጻፉልኝ። ረዘም ያለና የሚያብራራ ቪዲዮ ሰራላችኋለሁ ማለት ነው። ከዛ በኋላ ክሬት እንለዋለን። ታይምላይናችን ክሬት ተደረገ። ቅድም በሆሪዞንታል ነበር የሰራ ነው። አሁን ደግሞ በቨርቲካል አድርገነዋል። ስለዚህ ይሄው ቪዲዮአችን መጥቶልናል ማለት ነው። አሁንም ዲሊት እናደርጋለን። ሌላኛው መንገድ ቅድም ፋይል ከዛ በኋላ ኒው ታይምላይን ብለን ነበር የሰራ ነው። አሁን ደግሞ ቪዲዮ ላይ ነው ራይት ክሊክ አድርገን ክሬት ኒው ታይምላይን ዩዚንግ ሴሌክትድ ክሊፕ ያል ነው። ሌላኛው ደግሞ ባዶ ቦታ ላይ ራይት ክሊክ አድርጋችሁ ከዛ በኋላ ክሬት ኒው ታይምላይን ዩዚንግ ሴሌክትድ ቢን የሚለውን ክሊክ በማድረግም ታይምላይናችንን ክሬት ማድረግ እንችላለን ማለት ነው። ሌላኛው ግን ቀጥታ የምንሰራቸውን ቪዲዮዎች ለምሳሌ ይህን ቪዲዮ ድራግ አድርገን ታይምላይናችን ያለበት ቦታ ላይ በመውሰድም አውቶማቲካሊ ታይምላይናችን ክሬት እንዲሆን ይሆናል ማለት ነው። ራሱ ስም አልሰጠውም፣ በዲፎልት ያገኘውን ነው ማለት ነው ሴቲንግ የሰጠው። በእነኚህ መልኮች ታይምላይናችንን ክሬት ማድረግ እንችላለን።
ሌላኛው ግን የተለያዩ ታይም ላይኖች የሚኖሩን ከሆነና ተመሳሳይ ታይም ላይኖች የሚሆኑ ከሆነ አውቶማቲካሊ ራሱ ሴቲንጉን እንዲያስተካክል የምንፈልግ ከሆነ ይህን እናጥፋው። በቀረጻ በኤዲቲንግ እንዲሁም ከለር ግሬዲንግ አብረን እንድንማማር ዩቲዩብ ቻናሌን ሰብስክራይብ ማድረግ ትችላላችሁ። በዩቲዩብ ቻናሉ ላይ በደንብ የተብራራና ረጃጅም ቪዲዮዎች ማግኘት ትችላላችሁ። እንዲሁም በቲክቶክ እና ኢንስታግራምም ተከተሉኝ። በተረፈ ደግሞ አብረን እንድንወያይና ፕላጊኖች ሼር እንድንደራረግ የምትፈልጉ ከሆነ ደግሞ ቴሌግራም ግሩፕ ክሬት አድርጌያለሁ፣ እሱን ጆይን አድርጉ። ቴንክ ዩ። ምን ማድረግ እንችላለን ማለት ነው? እዚች ጋር እንደምትታየው የጊር ምልክት ያላትን በተን እንጫናለን። ከዛ በኋላ ቀጥታ መተን ማስተር ሴቲንግ የሚለው ጋር እንመጣና ሪዞሉሽናችንን እዚህ እንመርጣለን። አሁን ለምሳሌ ኤግዛክት መሆኑን ለማወቅ ኤችዲ እናርገውና ቨርቲካል ነው የምንፈልገው ሁሌም ማለት ነው። ፍሬም ሬታችንን ለምሳሌ 30 እናርገው። ይሄ ሆነ ማለት ከዚህ በኋላ ዳቪንቺ ባይ ዲፎልት ክሬት የምናረጋቸውን ታይም ላይኖች በሙሉ እነኝን ኦፕሽኖች እየሰጠ ክሬት ያደርግልናል ማለት ነው። ሴቭ ብለን እንወጣለን። ከዛ በኋላ ልንቀይረው ስለሆነ ቼንጅ ፕሮጀክት ፍሬም ሬት ልቀይር ነው እያለን ነው ያለ ነው። ስለዚህ ቼንጅ እንለዋለን። ተቀይሯል። ቀጥታ አሁን እዚህ መተን ለምሳሌ ይህንን ራይት ክሊክ አድርገን ክሬት ኒው ታይም ላይን ብለነው ክሬት ብንለው መጀመሪያ የሰጠነውን ኦፕሽን ማለትም እዚች ጋር እንደ ማስተር የሰጠነውን ኦፕሽን ራሱ ወስዶ አውቶማቲካሊ ነው ማለት ነው ታይም ላይኑን ክሬት ያደርገልን። ማለትም አሁን ጊር በተኗን ብንጫናት ኤችዲ የሆነ በቨርቲካል ሪዞሉሽን ነው ክሬት ያደርገልን ማለት ነው። የከለር ማኔጅመንታችንንም እዚህ ጋር ማስተካከል እንችላለን። ለምሳሌ ዊንዶውስ ከሆነ እየሰራን ያለ ነው ጋማ 2.4 ካረግ ነው ሴቭ እንለዋለን። ከዚህ በኋላ ደግሞ አሁን ክሬት የሚያደርጋቸውን ታይም ላይኖች በዚህ መልክ ያደርግልናል ማለት ነው። ለምሳሌ እችኛዋን ድጋሚ ራይት ክሊክ አድርገን ክሬት ኒው ታይም ላይን ዩዚንግ ሴሌክት ክሊፕ እንለዋለን። ከዛ በኋላ አሁንም ባይ ዲፎልት ክሬት እንለዋለን። ቅድም ባልኳችሁ መሰረት ይምታታል። እዚህ ጋር ስናየው ቪዲዮና ታይም ላይኑ እንዳይምታታ በትክክል ሪኔም ብናደርግ ይመረጣል ያልኳችሁ ለዛ ነው። ሪኔም እናደርግና እንያቸው። ይሄኛውን አንድ እንበለው ሳምፕል አንድ፣ ይሄኛውን ሳምፕል 2 ብለናል ማለት ነው። ከዛ በኋላ ክሬት ያደረግነውን ደግሞ ታይም ላይን ኦፕሽኑን ወይንም ውስጡ ያለውን ሴቲንግ ማየት የምንፈልግ ከሆነ ራይት ክሊክ እናደርግበታለን ላዩ ላይ። ለምሳሌ ሳምፕል አንድ የሚለው ላይ ታይም ላይን የምትለው ኦፕሽን ጋር ከሄድን በኋላ ወደ ቀኝ ማውዛችንን በማንቀሳቀስ ታይም ላይን ሴቲንግ የሚለው ጋር እንገባለን። ስለዚህ ይሄው ያሳየናል ኤችዲ ቨርቲካል የሆነ ነው ክሬት ያደርገልን ማለት ነው። ማስተካከል የምንፈልግ ከሆነ ክሊክ አድርገን ማስተካከል እንችላለን። ችግሩ ግን ምንድነው እዚህ ጋር ክሬት ካረግን በኋላ ፍሬም ሬት እንድንመርጥ አይፈቅድልንም። መጀመሪያ ነው እንድናስተካከል የሚፈቅድልን ማለት ነው። እንግዲህ በዚህ አይነት መልኩ ነው ታይም ላይናችንን ክሬት የምናደርገው ዳቪንቺ ላይ ማለት ነው። ቀጣይ ደግሞ እንዴት ኤዲት ማድረግ እንዳለብንና ሌላ ተጨማሪ እናንተ እንዳሳያችሁ የምትፈልጓቸው ቪዲዮዎች ካሉ እነሱንም ኮሜንት ላይ ጻፉልኝ። ተጨማሪ ቪዲዮዎች እሰራላችኋለሁ። አመሰግናለሁ።